እስኪ ሲንቴቲክ ዊግን ከኔ ጋር እንፈርስ። ቅባትና ኮንዲሽነር የተጠቀምኩት። ከዛ ውሃ መጀመሪያ ግን ውሃ ማስነካት ማለስለስ፣ ከዛ በኋላ ኮንዲሽነሩና ቅባቱን አቀላቅለን መቀባት ነው። ከዛ ቀስ እያረግን በእጃችን ይዘን ከቀባን በኋላ በእጃችን ይዘን በብሩሽ ማበጠር ነው። ይሄኛው የድሮ ብሩሽ ነው። እንግዲህ አሁን ያለውን ብሩሾችን ብትጠቀሙ ይመከራል። እና እንደዚህ አርጌ ከስንት ቀን በኋላ መሰላችሁ? ከአንድ ሳምንት በኋላ ነው። አጭር ስለሆነ ከዚህ በፊት በረጅሙ ተሰፍቼ ነበርና ከዛ ቆርጬው ስለነበረ አያስቸግረኝም ብዬ ስላሰብኩኝ ነው። ኮንዲሽነር ቅባት ማድረግበት ምክንያት ኮንዲሽነር ብቻውን ሲሆን ይነጣልና እንዳይነጣ ወዝ እንዲኖረው ነው። ኮንዲሽነሩ ደግሞ እንዲፈርዘው ነው፣ እንዲያለሰልሰውና እንዲፈርዘው ነው የተጠቀምኩት። እናንተም እንደዚህ ላይክ ሁማን ሄር ሲንቴቲክ ዊግ ያላችሁ እንደዚህ ያረጋችሁ ተጠቀሙ። ዲስ ኢዝ ፋይናል ሉክ። ቴንክ ዩ። ፎሎ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። አመሰግናለሁ።